Hello everyone, how are you doing? ተመልካቾቼ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው? ቲቸር እዩ ባላለው ከቤስት ኢንግሊሽ ዊዝ እዩ። እንግዲህ ዛሬ ደግሞ ሁለት ተማሪዎችን ይዤ መጥቻለሁ። የእንግሊዝኛ ንግግሮችን ከነ ትርጉማቸው እናያለን አብረን። እሺ ተማሪዎችን ስማቸውን ልጠይቃቸውና አብረን እንቆያለን። Okay, what's your name? My name is Stephen Zowdu. Stephen Zowdu. What grade are you, Stephen? I'm grade 4. Stephen Zowdu ትባላለች። የአራተኛ ክፍል ተማሪ ናት። እሺ Stephen, let's go. ሁለተኛውን ደግሞ ተማሪን ጠይቃት እስኪ። Okay, what's your name? My name is Tsanat Ashebir. Tsanat Ashebir. What grade are you, Tsanat? I'm grade 3 student. Okay, Tsanat is a grade 3 student. Tsanat ትባላለች የሶስተኛ ክፍል ተማሪ ናት። ዛሬ ግን ከስቲፈን እንጀምራለን መጀመሪያ። Stephen, okay, የመጀመሪያው ንግግር ምንድነው ያመጣሽልን? Let me guess. Let me guess. ምንድነው ያለችን? Let me guess. Let me guess ማለት ምን ማለት ነው? እስኪ ተመልካቾች ልገምት። Let me guess ማለት ምን ማለት ነው? ልገምት። ታውቁታላችሁ እናንተ ትርጉሙን። Let me guess በሉ እስኪ። Let me guess። እንግዲህ let me guess የምንለው let me guess ልገምት፣ እስኪ ልገምት። Let me guess ስትሉ ልገምት ማለታችሁ ነው። ሁለተኛ I haven't seen it. I haven't seen it. I haven't seen it. I haven't seen it ካላችሁ አላየሁትም ለማለት ስትፈልጉ ምን ትላላችሁ? I haven't seen it በሉ እስኪ ከኔ ጋር I haven't seen it. አላየሁትም። I haven't seen it. የሆነ ፊልም አላየሁም። I haven't seen it. የሆነ ነገር አላየሁትም። I haven't seen it. Okay, next. I'm drinking water. I'm drinking water. ምንድን ነው ያለችኝ? I'm drinking water. ውሃ ምን እያልኩ ነው? እየጠጣሁ ነው። Hey, what are you doing? ምን እየሰራሽ ነው? I'm drinking water. I'm drinking what? Water. ውሃ ምን እያልኩ ነው ተመልካቾች? እየጠጣሁ ነው። እስኪ ከኔ ጋር ድገሟ። I'm drinking water. I'm drinking water. I'm drinking water. ይህ water የሚለው water ማለት ትችላላችሁ። Okay, next. I'm proud of you. Wonderful. I'm proud of you. እንደኔ ያለችው I'm proud of you. እኮራብሃለሁ። I'm proud of you. ወይንም ደግሞ እኮራብሻለሁ። I'm proud of you. Yes. I'm proud of you ካላችሁ እኮራብሃለሁ ወይንም እኮራብሻለሁ ማለት ነው። Next. I'm cleaning. I'm cleaning. እንደኔ ያለችው I'm cleaning. እያጸዳው ነው ለማለት I'm cleaning እንላለን ማለት ነው። Okay? You finished. Wonderful. ወደ ሁለተኛ ተማሪ ደግሞ እናልፋለን። ጽናት ደግሞ ምንድነው ይዛለን የመጣችው? እሺ ጽናትዬ አንቺ ደግሞ ምንድነው ያመጣሽልን? I'm waiting. I'm waiting. ምንድነው ያለችው? I'm waiting. እኔ እየጠበቅኩ ነው። ING ማለት ብለን መተርጎም እንችላለን ብያችኋለሁ። I'm waiting ማለት እየጠበቅኩ ነው። ኦኬ ሁለተኛ I beg you. I beg you. ምንድነው ያለችን? I beg you. እለምንሃለሁ ለማለት I beg you. እለምንሻለሁ ወይንም እለምንሃለሁ ለማለት I beg you እንላለን። Next. I know you. I know you ማለት ነው አውቅሃለሁ ወይንም ደግሞ አውቅሻለሁ። አንተን አውቅሃለሁ፣ አንቺን አውቅሻለሁ ለማለት I know you። ተመልካቾች እስኪ እኔ ጋር በሉ I know you እንላለን ማለት ነው። በጣም አሪፍ። Okay, next. I'm in trouble. እንግዲህ ከምትሉ trouble ብትሉ ደግሞ አሜሪካን አክሰንት ይመስላል ማለት ነው። ቀስ ብዬ እላለሁ I'm in trouble። በሉ እስኪ ከኔ ጋር I'm in trouble። በሉ እስኪ I'm in trouble. እስኪ ሲብዬ በይ I'm in trouble. Wonderful. I'm in trouble እንላለን ማለት ችግር ውስጥ ነው ያለው። I'm in trouble እንላለን። ሁለቱም ተማሪዎች ጨርሰዋል። ተመልካቾች ይሄ ቪዲዮ ከተመቻችሁ subscribe, like ማድረጋችሁን እንዳትረሱ። እንግዲህ ይህንን ስታደርጉ ዩቲዩብ ለሌሎች ደግሞ ያደርስልናል። ስለተመለከታችሁ በጣም እናመሰግናለን። ሌሎች ቪዲዮዎችን ማየት የምትፈልጉ ከሆነ ያው እዚህ ጋር አለ። ባይ ባይ።